እንደ ብዙዎቻችሁ ይህንን ፊልም አየሁት። እኔም የሚገርም ነበር። አንድ ሲንግል ማም የምታሳልፈውን ህይወት ነው የሚያሳይና አንዳንዴ ደግሞ በህይወታችን አለመሰማት ስሙኝ ባለበት ሰዓት የሚሰማን ማጣታችን ምን ያህል ርቀት ይዞን እንደሚሄድ ያ ትራማ ምን ያህል ችግር ሊፈጥርብን እንደሚችል ያሳያልና በተጨማሪ ደግሞ አሁን ላይ ጠፍቷል ብዬ የማስበው ሰብአዊነት እንዳለ የሚያዩበት ፊልም ነው። የፖሊሷና የባንክ ማናጀሯ ላይክ አብሯት ሲሄዱበት የነበረው መንገድ ሰብአዊነት እንዳለ እና ደግሞ አብራት ስራ ቦታ ያለች ሰዎች ጭካኔንም ደግሞ በዛው ልክ ታያላችሁና አካራዊዋና የስራ አለቃዋ ትንሽ ጭካኔም ያሳይ ነበርና ግን በጣም የሚገርም ነበር። ላይክ እንደ አብዛኞቻችሁ እኔም አልቅሼ ነበር፣ ስሜታዊ ሆኜ ነበር፣ ኢሞሽናል ሆኜ ነበር እና በጣም ነው የወደድኩት ፊልሙ። የእሷ ፐርፎርማንስ የሚገርም ነበርና አንዳንዴ ከምንም ነገር በላይ አለሁላችሁ መባል ያለውን ቫልዩ ብዙዎቻችን አናውቅምና ለአንዳንድ ሰዎች ለአብዛኞቻችን አለሁላችሁ በሉ፣ አለሁላችሁ እንባባል ጋይስ። ምክንያቱም ማንም ከጎናችን እንደሌለን ሲሰማን ያለው ትራማና ይዞት የሚመጣው መዘዝ ምን ያህል ከባድ እንደሆነ ፊልሙ ላይ በደንብ ያሳያልና አብዛኞቻችሁ ብታዩት ጊዜያችሁን ዌስት የምታደርጉበት ፊልም ነው ብዬ አላስብም። እዩት፣ አሪፍ ፊልም ነው። ስትራው ታንኪዩ